ሰላም ለሁላችሁም ወደ ቻናሌ እንኳን በደህና መጣችሁ። አዲስ ከሆናችሁ ሰብስክራይብ አድርጉ። በዛሬ ቪዲዮ ማንም የማይነግራችሁን ስለ ፎሬክስ ትሬዲንግ ሳይኮሎጂ እውነታ አጠር አድርጌ እነግራችኋለሁ። ብዙ ሰዎች በትሬዲንግ ውስጥ የሚሸነፉት ጥሩ ስትራቴጂ ስለሌላቸው እንደሆነ ያስባሉ። ነገር ግን እውነታው ችግሩ በአእምሮና በስሜት ቁጥጥር ላይ ነው። የመጀመሪያው ምንድነው? ፊር ነው፣ ፍርሃት። ፍርሃት የትሬደሮች ትልቁ ጠላት ነው። ብዙ ጊዜ ትርፍ ሲያዩ በፍጥነት ይዘጋሉ፣ ምክንያቱም ትርፋቸውን እንዳያጡ በጣም ስለሚፈሩ ማለት ነው። ሁለተኛው ምንድነው? ስስት ነው፣ ግሪድ። ስስት ከልክ በላይ ሪስክ እንድንወስድ ያደርገናል። የታቀደውን ትርፍ ከመውሰድ ይልቅ ተጨማሪ ትርፍ ለማግኘት እንሞክራለን እና ብዙ ጊዜ በመጨረሻ እናጣለን ማለት ነው። ሶስተኛው ምንድነው? ሪቬንጅ ትሬዲንግ ነው። ከኪሳራ በኋላ ወዲያውን ገንዘባችን ለመመለስ በችኮላ ትሬድ መክፈት ሪቬንጅ ትሬዲንግ ይባላል። ይህ ብዙ ጊዜ ተጨማሪ ኪሳራ እጅግ ያስከትላል ማለት ነው። አራተኛው ፊር ኦፍ ሚሲንግ አውት ፎሞ ነው። አንዳንድ ጊዜ ገበያው ሲሮጥ እናያለን እና ትርፍ እንዳያመልጠን በችኮላ ወደ ትሬድ እንገባለን። ይህ ብዙ ጊዜ ወደ ኪሳራ እጅግ ይመራል ማለት ነው። አምስተኛው ትዕግስት ማጣት ነው። ስኬታማ ትሬደሮች ጥሩ እድል እስኪመጣ ይጠብቃሉ። ነገር ግን ጀማሪዎች ብዙ ጊዜ በችኮላ ወደ ትሬድ ይገባሉ። ትሬዲንግ ላይ ስኬት ማግኘት በቻርትና በስትራቴጂ ብቻ አይደለም። ፍርሃትን፣ ስስትን፣ ሪቬንጅ ትሬዲንግን እና ፎሞ መቆጣጠር በጣም አስፈላጊ ነው። ስሜታችሁን መቆጣጠር ከቻላችሁ በትሬዲንግ ውስጥ የተሻለ ውጤት እጅግ ማምጣት ትችላላችሁ ማለት ነው። ቪዲዮን ከወደዳችሁት ላይክ አድርጉ፣ ቻናሉን ሰብስክራይብ አድርጉ እና ለተጨማሪ ፎሬክስ ትሬዲንግ ትምህርቶቹን የደወል ምልክት ይጫኑ። እስከሚቀጥለው ድረስ ደህና ሁኑ።